ማታ ከመተኛቱ በፊት አንድ ሲኒ የዝንጅብል ሻይ ቢጠጡ በህይወቱ ውስጥ ምን አይነት ተአምር እንደሚፈጠር ያውቃሉ? ነፍሰ ጡር እና የሚያጠቡ እናቶች ቢጠቀሙት ምን ያስከትላል? የዝንጅብል ሻይ አስደናቂና ጠቃሚ የጤና በረከቶች ከብዙ በጥቂቱ እንዳስሳለን ዛሬ በዚህ ቪዲዮ። በፍጹም የዝንጅብል ሻይን መጠቀም የሌለባቸው ሰዎች እነማን ናቸው? በቀን ውስጥ ምን ያህልስ ነው መጠቀም ያለብን የሚለውንም እናያለን። አብዝቶ መጠቀም ውስብስብና አደገኛ የጤና መዘዞችን እንደሚያስከትል ያውቃሉ? እስቲ እርስዎ ከዝንጅብል ጋር ያሉት ግንኙነት ምን አይነት ነው? በምን ያህል መልኩ ይጠቀሙታል የሚለውን በኮመንት ደግሞ ከዚህ ቪዲዮ በፊት ያስቀምጡልን። ዛሬም እንደተለመደው በአዲስና ጠቃሚ መረጃ መጥቻለሁ። ሙሉን የዝንጅብል ሻይ አዘገጃጀት አሳያችኋለሁ። ያው በቀጣይ ቪዲዮ ደግሞ ከተለያዩ ከሌመን ከሜንት ጋር ሲቀላቀል ምን አይነት ጣዕምና እንዴት ነው የሚዘጋጀው የሚለውን የጤና ጥቅሞቹንም አሳያችኋለሁ፣ ነግራችኋለሁ። ዛሬ ግን ቀጥታ የዝንጅብል ሻይ ብቻ እንዴት እንደሚዘጋጅ ከመጀመሪያው ጀምሮ እስከ መጨረሻው የጤና በረከቶቹን አሳያችኋለሁ። ቪዲዮ ላይክ በማድረግ ይጀምሩ። ስለ ጤናውና የአኗኗር ዘይቤ ግድ ካሉት በጣም ፍላጎት ካሉት ቀለል ባለ መልኩ እና ባልተወሳሰበ መልኩ በዚህ ቻናል ይቀርብልዎታል። የሰብስክራይብ በተኑን ይጫኑ፣ አጋሪ ሁኑ። ቀጥታ ወደ ቪዲዮ እገባለሁ። ዝንጅብል በዓለማችን ላይ ርካሽ በሚባል ሁኔታ የሚገኝ ግን በውስጡ በተፈጥሯዊ ኬሚካሎች እጅጉን የበለጸገ ውድ ተክል ነው። ዝንጅብል በሻይ መልክ ብንጠቀመው፣ በጭማቂ መልክ ብንጠቀመው ወይም ዱቄቱን ጥሬውንም ብናኝ ከምናገኛቸው ጥቅሞች መካከል አንደኛውና ዋነኛው የማቅለሽለሽና የማስመለስ ስሜትን ያስታግስልናል። በተለይ በእርግዝና የመጀመሪያው ሳምንት ላይ የሚፈጠር የማቅለሽለሽ ስሜትን እጅጉን ይቀንሳል ማለት ነው። ስለዚህ የማቅለሽለሽ የማስመለስ ስሜት ያለባቸው ሰዎች በቀን አንድ ሲኒ የዝንጅብል ሻይ ቢጠጡ ትልቅ የሆነ ለውጥ ያሉ ማለት ነው። በሁለተኛ ደረጃ የጡንቻ ህመም ለሚያስቸግራቸው ሰዎች ዝንጅብልን ቢጠቀሙ ወይም የዝንጅብል ሻይን ቢጠቀሙ ፍቱንና ፈጣን ጥቅም ያገኛሉ ማለት ነው። ዝንጅብል ጸረ ብግነት እብጠትን የመከላከል ባህሪ ስላለው ማለት ነው። ስለዚህ ለጡንቻ ህመምም ዝንጅብልን መጠቀም በጣም አሪፍ ነው ማለት ነው። በሶስተኛ ደረጃ የምግብ መፈጨት ችግር ያለባቸው ሰዎች ትልቅ ጥቅም ነው ያለው። የምግብ መፈጨትን በማሳለጥ በማሻሻል ወደር አይገኝለትም ማለት ነው የዝንጅብል ሻይ። ይሄ የሆድ መነፋት፣ ጋዝ ወይም አየርን ያረግባል ማለት ነው። እኔ በጣም ከተስማማኝ ነገሮች ውስጥ አንዱ ይሄ ነው ማለት ነው። ትንሽ የምግብ መፈጨት ችግር ነበረብኝ እና የዝንጅብል ሻይ መጠቀም ከጀመርኩ በኋላ ትልቅ ለውጥ አይቻለሁ ማለት ነው። በአራተኛ ደረጃ ሳይያዙ እንዲሉ ማለት ነው አስቀድሞ በሽታን የመከላከል አቅማችንን ያሳድግልናል ማለት ነው። ይሄ እዚህኛው ላይ ደግሞ ትልቅ የጤና ጥቅም ነው ያለው ማለት ነው። አስቀድሞ መከላከልን የመሰለ ነገር የለምና ማለት ነው። ስለዚህ የበሽታ መከላከል አቅማችንን በጣም ያሳድግልናል ማለት ነው። በአምስተኛ ደረጃ ለደም ግፊት፣ ኮሌስትሮል፣ የልብ ጤናንም ያግዛል፣ ያሻሽላል ማለት ነው። ስለዚህ የደም ግፊት ያለባቸው ሰዎች የዝንጅብል ሻይን ቢጠቀሙ ትልቅ ጥቅም ነው ያለው ማለት ነው። በስድስተኛ ደረጃ ዝንጅብል የአንጎል ሴሎቻችንን ከውጥረትና እብጠት ይጠብቅልናል ማለት ነው። የአንጎል ሴሎቻችንን ከውጥረት ሲጠብቅልን ይሄ ከመርሳት ጋር የሚገናኙ ችግሮችን፣ ይሄ መዘንጋትን ይከላከልልናል ማለት ነው። ይሄም የአእምሮ ስራን በማሻሻል ይጠቅመናል ማለት ነው። ስለዚህ የአንጎል ሴሎቻችንን ያፍታታልናል። ስለዚህ ዝንጅብል ለአንጎላችንም ትልቅ ጥቅም ነው ያለው ማለት ነው። በሰባተኛ ደረጃ ብዙዎች ሰዎች የሚያሳስባቸው የቦርጭ ጉዳይ ነው። ቦርጭና ውፍረትን ለመቀነስ እጅጉን ይጠቅማል ማለት ነው። ይህም የሚሆነው እንዴት ነው? የዝንጅብል ሻይ የምግብ ፍላጎቶቻችንን ይቀንሳል። ሁለተኛ ደግሞ ከላይ እንደጠቀስኩት የምግብ መፈጨት ስርዓትን ያግዛል። ስለዚህ ያም ቶሎ ምግብ ማምረን የሚያደርግ ነገር ቶሎ እንድንፈልግ የሚያደርገውን ነገር ሲያስቀርልን እኛም ቶሎ አንመገብም። ስለዚህ በዛ መሃል ሰውነታችን ስባችንን መጠቀም ይጀምራል እና የተስተካከለ ሽንቅጥቅጥ ያለ የሰውነት አቋም እንዲኖረን ያግዛል ማለት። ስምንተኛ ደረጃ የመገጣጠሚያ ህመምን ይቀንሳል። ለመገጣጠሚያ እድሜያቸው የገፋ ሰዎች የመገጣጠሚያ ችግር የሚታይባቸው ዝንጅብል ትልቅ ጥቅም ነው ያለው ማለት ነው። በአጠቃላይ ዝንጅብልን መጠቀም እነዚህንና ብዙ የጤና በረከቶችን ያስገኛል። ያው ይህም የሚሆነው ግን በአግባቡና በተገቢው መልኩ መጠቀም እስከቻለን ድረስ ብቻ ነው። በአግባቡና በመጠኑ በልኩ ካልተጠቀምን የራሱ የሆነ የጤና መዘዝ አለው ማለት ነው። እስካሁን እዚህ ድረስ የጤና በረከቶችን ሰምታችሁ ሰብስክራይብ ሳታደርጉ ከሆነ አንድ ቪዲዮን አቁሙና ሰብስክራይብ አድርጉ፣ የደውል ምልክቷንም ይጫኑ። ጉዞአችንን እንቀጥላለን ማለት ነው። ማንኛውም ነገር ያው ከመጠን በላይ ከወሰድን ችግር እንደሚያስከትል ሁላችንም እናውቃለን። ዝንጅብልም ልክ እንደዛው ነው። ዝንጅብልን መጠንን ካለፍን ብዙ መዘዞችን ያስከትልብናል።
ከነዚህ መዘዞችና ችግሮች መካከል አንደኛውና ዋነኛው ቃርና የደረት መቃጠል ነው። ቃርንን የደረት መቃጠልን ያስከትልብናል። በሁለተኛ ደረጃ የጨጓራና የሆድ ህመምን ያመጣብናል ማለት ነው። ያው ቅድም ለምግብ መፈጨትና ለሆድ ቆንጆ ነው እንዳልነው፣ ግን በልኩ ካልሆነ የጨጓራና የሆድ ችግርን ያመጣብናል ማለት ነው። በሶስተኛ ደረጃ የአለርጂ ምልክቶችን ያመጣል ማለት ነው። ከመጠን በላይ ስንጠቀም የአለርጂ የዝንጅብል አለርጂ ሊፈጥርብን ይችላል ማለት ነው። ከዛ በኋላ ዝንጅብልን እስከ ወዳኛው ላናየው እንችላለን እና በልኩና በመጠኑ መጠቀም አሪፍ ነው። አራተኛ የደም መፍሰስን ያስከትላል ማለት ነው። የደም መፍሰስን ያስከትላል። በመጨረሻም ዝንጅብልን ከመጠቀማቸው በፊት የጤና ባለሙያ ማማከር ያለባቸው ሰዎች እነማን ናቸው የሚለውን ነገር እናያለን። እነዚህ ከታች የምዘረዝራቸው ሰዎች ዝንጅብልን ከመጠቀማቸው በፊት የጤና ባለሙያ ቢያማክሩ በጣም አሪፍ ነው ብዬ እመክራለሁ። አንደኛና ዋነኞቹ እርጉዝና የሚያጠቡ እናቶች ናቸው። በእርግዝና ወቅት የሚከሰት የማቅለሽለሽ ስሜትን የሚያስታግስ ቢሆንም ከልኩና ከመጠኑ ካለፈ ግን በጽንሱ ላይ ችግር ሊያመጣ ስለሚችል አስቀድሞ ሐኪምን ማማከር የግድ ነው። እንዲሁም የሚያጠቡ እናቶች በዝንጅብል ውስጥ ያሉ ንጥረ ነገሮች በወተት ቀጥታ ወደ ልጁ የመግባት ነገር ስላለ በልጁ ላይም ጉዳት ሊያደርስ ስለሚችል አስቀድሞ የጤና ባለሙያን ቢያማክሩ እመክራለሁ ማለት ነው። በሁለተኛ ደረጃ የተለያዩ መድኃኒቶችን የሚወስዱ ሰዎች ምሳሌ እንደ ደም ግፊት ሊሆን ይችላል፣ የደም ማቅጠኛ፣ የስኳር መድኃኒቶችን የሚወስዱ ሰዎች ከመድኃኒቱ ጋር የጎንዮሽ ጉዳት ሊያስከትል ስለሚችል እነሱም አስቀድመው የጤና ባለሙያን ቢያማክሩ እመክራለሁ ማለት ነው። የግድ ነው እላለሁ። በሶስተኛ ደረጃ የጨጓራና የምግብ መፈጨት ችግር ያለባቸው ሰዎች፣ እነዚህም ሰዎች የጤና ባለሙያ ቢያማክሩ አሪፍ ነው ብያለሁ። በቅድሙ ላይ የጨጓራና የምግብ መፈጨት ጥቅም አለው እንዳልነው ሁላ ግን የጨጓራና የምግብ መፈጨት ደግሞ ችግር ያለባቸው ሰዎች አስቀድመው የጤና ባለሙያቸውን ቢያማክሩ እንላለን። አራተኛ አለርጂ ያለባቸው ሰዎች ናቸው። አለርጂ ያለባቸው ሰዎች ዝንጅብልን በአጠቃላይ የተለያየ የከፋ የጤና ችግር ሊያመጣባቸው ስለሚችል ዝንጅብልን ከመጠቀማቸው በፊት ሐኪማቸውን እንዲያማክሩ እመክራለሁ ማለት ነው። የዛሬው ጠቃሚ መረጃ ስለ ዝንጅብል ይህን ይመስል ነበረ። ጥሩ ግንዛቤ እንዳገኛችሁበት ተስፋ አደርጋለሁ። መረጃውን ከወደዳችሁት ለሌሎች እንዲደርስ ላይክ ሼር ማድረጉን እንዳይረሱ። ላይክ ሼር በማድረግ ዳግም እንድንገናኝ ሰብስክራይብ፣ ደውል ምልክቷን ይጫኑ። ዳግም በጤና ያገናኘን እላለሁ። አመሰግናለሁ። ቻው።